ሰላም ተማሪዎች እንዴት ናችሁ? ሰላም ናችሁ ወይ? በዛሬው ትምህርታችን ይላችሁ የመጣሁት የ11ኛ ክፍል ባዮሎጂ ዩኒት 1 ባዮሎጂ ኤንድ ቴክኖሎጂ የሚለውን የምናይ ይሆናል። 1.1 ለርኒንግ ፍሮም ኔቸር after the successful completion of this section the student will be able to ይሄንን ማወቅ አለብን የሚለውን ነው። ይሄንን ቶፒክ ስንጨርስ ለርኒንግ ቴክኖሎጂ ነኝን ሶስቱን ነጥቦች ማወቃችንን እርግጠኛ መሆን አለብን። Nature is a physical natural in the material world of life that exists without human intervention ይላል። ኔቸር ማለት ተፈጥሮ ማለት ነው። ኔቸር ስንል ተፈጥሮ እና ምን ይለናል ዲፊኒሽኑ? ኔቸር ማለት በፊዚካል በተፈጥሮ ማቴሪያል ሆኖ እዚህ ዓለም ላይ የሚገኘው ያለ ሰው ጣልቃ ገብነት without human intervention ሰው የሰራው ያልሆነ ማለት ነው። ያለ ሰው ጣልቃ ገብነት በተፈጥሮ የሚገኝ ኔቸር ይባላል። It includes ምንን ይዛልሽ ይሄ ተፈጥሮ? ላንድስኬፕ የመሬት አቀማመጥን፣ ስኬነሪስ፣ ዋተር፣ ፎረስት፣ ኢኮሲስተም፣ ዌዘር፣ ኦርጋኒዝም፣ ጂኦሎጂ፣ ሴሌስቲያል ቦዲ፣ ኢንአኒሜት ኦብጀክት፣ ነን ሊቪንግ ቲንግ፣ ሴሌስቲያል ቦዲ እና ፕላኔቶችን እነኚህ ሰው አልፈጠራቸውም፣ እግዚአብሔር የፈጠራቸው ነገሮች ስለሆኑ እነኚህ ኔቸር ተብለው በተፈጥሮ የተገኙ without human intervention የምትለው አሁን እዚህ ጋር ወሳኝ ፖይንት ነች ማለት ነው። without human intervention የተገኙ ናቸው እነኚህ ናቸው። እሱም እነኚህና እነኚህን የመሳሰሉትን ይይዛል። Organisms have well adapted structure and that make them survive on their immediate environment ይላል እዚህ ጋር። ኦርጋኒዝሞች ስትራክቸራቸው ወይንም ደግሞ የተሰሩበት አሰራራቸው የሰውነታቸው ቅርጽ አንድን ኢንቫይሮንመንት ቶሎ አዳፕት አድርገው ተላምደው እንዲኖሩ ያስችላቸዋል ይላል እዚህ ጋር። ቶሎ አዳፕት አድርገው እንዲኖሩ ያስችላቸዋል። Nature provides us with double structure in the forms which can be developed as functional and applicable mechanisms for various technological system ይሄ ኔቸር ለተለያየ ቴክኖሎጂካል ሲስተም ለተለያየ ቴክኖሎጂ በር ይከፍታል ማለት ነው። በቴክኖሎጂ እንድንጠቀም ይረዳናል። የነዚህ የተፈጥሮ የነኚህ የኦርጋኒዝሞች ስትራክቸራቸውን አይተን የተለያየ ቴክኖሎጂን እንድንሰራ ይረዳናል ማለት ነው። ሳይንቲስትስ ኤንድ ኢንጂነርስ ይላል። ሳይንቲስቶችና ኢንጂነሮች learn from nature through imitation of physical structure, shape, material and the functional mechanisms of natural facts እዚህ ጋር ምን እያለን ነው? ሳይንቲስትና ኢንጂነሮች የሚማሩት ከተፈጥሮ ኔቸር ማለት ተፈጥሮ ነው ብለናል። ይማራሉ፣ ከተፈጥሮ ይማራሉ። በምን አማካኝ? ኢሚቴት እያደረጉ፣ ኢሚቴሽን ማለት እየኮረጁ ማለት ያንን ተፈጥሮን አይተው በማስመሰል ኢሚቴት ያደረጉ ከተፈጥሮ ስትራክቸሩን እያዩ ይሄንን የተፈጥሮን ስትራክቸር እያዩ ሼፑን እያዩ ማቴሪያልና ፋንክሽናል ሜካኒዝም ናቹራል ፋክት እነኚህን እየተመለከቱ ከዛ ከተፈጥሮ ይቀርጻሉ ማለት ነው። ቴክኖሎጂ ይፈጥራሉ እንጂ አንድ ሰው ከመሬት ተነስቶ ምንም ሳያይ ምንም እንደዚህ የፈጠረው ነገር የለም። አውሮፕላንን ብናይ ወፎች ታይተው ነው የተፈጠረው እና ይሄንን ተፈጥሮ እያዩ ኢሚቴት ያደርጋሉ። The better their understanding the diverse nature of biological material, the better their ability to develop technology. ጥሩ የሆነ ይሄንን ኔቸር ተፈጥሮን የመረዳት አቅም ካለን የተለያየ ቴክኖሎጂን ዲቨሎፕ ወይንም ደግሞ ክሬት ለማድረግ ይረዳናል፣ እንችላለን ማለት ነው። using imitation ወይንም ደግሞ ኩረጃን በመጠቀም ኮፒ ማድረግን በመጠቀም using imitation of nature they can sketch the biological structure, design functional mechanism, tune into more efficient technology at macro, large, nano, small scale through imitation በመጠቀም
ከትናንሽ ቴክኖሎጂዎች አንስቶ እስከ ትላልቅ ቴክኖሎጂዎች ዲቨሎፕ የተደረጉበት በዚህ መልክ ነው። ኢሚቴት በማድረግ ከቴክኖሎጂ ኢሚቴት በማድረግ ነው ማለት ነው። The design and the adaptation of many technologies we utilize today imitated natural working system. ዛሬ የምንጠቀምባቸው ቴክኖሎጂዎች ከኔቸር ኢሚቴት የተደረጉ ናቸው ነው የሚለው። ዛሬ የምንጠቀምባቸው መኪናዎች ምኖች እንዳሉ ከተፈጥሮ ታይተው የተሰሩ ናቸው። many technologies have been imitated. የተለያዩ ቴክኖሎጂዎች ከምን ኢሚቴት ተደረጉ፣ ከምን ተኮረጁ፣ ከምን ተፈጥሮ ታይተው ከየትኛው ካለን ከወፎች በርድ፣ ባት፣ ተርማይትስ፣ ከምስጥ፣ ስፓይደር ከሸረሪት፣ ቢስ ከንብ፣ አንትስ ከጉንዳን and parts of human body since timeless ከነኚህ ሁላ ከተፈጥሮ ኢሚቴት የተደረጉ ናቸው ወይንም ደግሞ የተኮረጁ ናቸው ማለት ነው። ዛሬ የምንጠቀምባቸው ቴክኖሎጂዎች እንዳሉ the successful design of technology from robotics to material science was through imitation. successful ዛሬ robots AI እንዳለ robotics ራሱ የተሰራው ከኔቸር ነው። ከኔቸር ኢሚቴትድ በመደረግ ነው ማለት ነው። Nature inspires scientists and engineers and serves as reliable source of knowledgeable idea and concepts from technology can be developed. ይህን ኔቸር በማየውበት ሰዓት ሳይንቲስቶችና ኢንጂነሮች ያነሳሳቸዋል ማለት ነው። ሀሳብ ይፈጥራሉ። ሀሳብ እንዲፈጥሩ እውቀት እንዲያገኙ የተለያየ ሀሳቦች ፈጥረው ከዚህ ከተፈጥሮ ላይ ኮርጀው እንዲሰሩ ይረዳቸዋል። ቢልዲንግ እዚህ ጋር አሁን ምን ተሰራ ብለ ቢልዲንግ ዌር ሜድ ስሩ ዘ ኢሚቴሽን ኦፍ ሞደርን አርኪቴክቸር ኦፍ ተርማይት የምስጥ ዛት ሃቭ ቺምኒስ ኮንስታንት ቴምፕሬቸር ኤንድ ሂዩሚዲቲ ኤግዛምፕል ኦፍ ኢሚቴት። አሁን ቢልዲንግ ወይንም ደግሞ ግንብ ማለት ነው ከተርማይት ሞድ አርኪቴክቸር ኦፍ ተርማይት ወይንም ደግሞ ምስጥ ከሰራው ላይ ታይቶ ነው ማለት ነው ግንብ መስራት የተጀመረው። ራሱ ምስጥ ከሚሰራው ቤቱ ላይ ታይቶ ያ ምስጥ የሚሰራው ኮንስታንት የሆነ ቴምፕሬቸር አለው፣ ቋሚ የሆነ ቴምፕሬቸር፣ ሂዩሚዲቲ አለው፣ እርጥበት አለው። እንደዛ ታይቶ ዛሬ በሀገራችን በተለያየ ሀገር ላይ ስንት አይነት ህንጻዎች የተጀመሩት ከዛ ከምስጥ አሰራር ላይ ታይቶ ነው ማለት ነው። እና ሌሎች ኤግዛምፕሎችንም ከቴክኖሎጂዎች ከኔቸር ወይንም ደግሞ ከተፈጥሮ ኢሚቴት የተደረጉ ነው። swallow nests have inspired to house building. swallow nest የሚባል የአዋፍ ዝርያ እሱም ሃውስ ቢልድ ቤት እንዲሰራ ከሱ ላይ ታይቶ ከሱ ቤት አሰራር ላይ ታይቶ የሚገርም አሰራር ነው የሱ ቤት አሰራር ከሱ ላይ ታይቶ ቤት መስራት ተጀምሯል። ዌቪንግ ቴክኖሎጂ have been developed by studying the formation of spider webs. ከሸረሪት ድር ከስፓይደር ዌብ ታይቶ የሽመና ዌቪንግ ቴክኖሎጂ የሽመና ዛሬ የምንለብሳቸው የተለያዩ የባህላዊ ልብሶች ከሱ ታይተው ነው ማለት ነው። ከሸረሪት ድር ተቆርጀው ነው። ቢልዲንግ have been made through the imitation of modern architecture of termite. ይሄ ከላይ ነው ከተርማይት this building mimic termite modern architecture that chimneys with constant temperature and humidity. ሚሚክ ተቆርጆ ነው ከዚች ከምስጥ ቤት ስራ ላይ ታይቶ የሷ ቤት ኮንስታንት ቴምፕሬቸር ያደጋ ጊዜ እንዳይወድቁ እንዳይጎዱ በስነ ስርዓት ተደርድሮ የተሰራ ደረጃ በደረጃ ያለው የሚገርም ቤት ነው ያላት እቺ መስጧ ማለት ነው። ከሷ ላይ ታየና እና ትላልቅ ህንጻዎች መገንባት ተቻሉ ማለት ነው። ህንጻዎች ከዛ ተቆርጆ ፎር ኤግዛምፕል ኢስትጌት ሴንተር ኦፍ ሀረር የሚገኘው ኢስትጌት ሴንተር የሀረር የሚገኘው ቢልዲንግ ከተርማይት የተሰራ ነው ማለት ነው። ይሄው ተርማይት ሞደርን አርኪቴክቸር የሚባለው ይሄው የሷ ቤት የተርማይቱ እንደዚህ ነው የሚቆልለው ማለት ነው። የተርማይቱ ይሄ እንደምታዩት ነው። እዚህ ውስጥ አሁን አየር መናፈሻ ቦታ አለው እና እርጥበት አለው። ተመጣጣነ እንዴት አድርገው ሰርተው ነው የሚኖሩት እነዚህ ውስጦች። ከነሱ ላይ ታየና ይሄው እዚህ ጋር ኢስትጌት ቢልዲንግ እንደዚህ ተሰራ ማለት ነው። ይሄ ነው። ሌላኛው the first heavy aircraft technology was designed by imitating birds. የመጀመሪያው heavy aircraft አይሮፕላን የተሰራው በርድ ወፎች እንዴት እንደሚበሩ
በማየት ነው። ኤርክራፍት ኢንጂነርስ ዲዛይን ኤርክራፍት ዊንግስ ኤንድ ዘር ፍላይት ቴክኒክ ባይ ኢሚቴቲንግ ዊንግስ ኦፍ በርድ ኤንድ ባትስ። በርዶች ወፎች እንዴት እንደሚበሩ ታይቶ ነው የተሰራው ማለት ነው ዲዛይን የተደረገው አይሮፕላን። አምስተኛ ላይ ስናይ ኢንጂነርስ ኢሚቴቲንግ ሁማን አይ ሜድ ስሩ ቴክኖሎጂ ኦፍ ፎቶግራፍ። የሰው አይንም ተፈጥሮ ነው ኔቸር ነው ከሱ ታይቶ ካሜራ መሰራት ተችሏል። ዘ ሙቭመንት ኦፍ ሮቦቲክስ የሮቦቲክስ እንቅስቃሴ was designed from movement of kangaroo ካንጋሮን የምታውቁ ከሆነ አካኪዷ እንደዚህ እንደ ሮቦቲክስ ነው። የሮቦቲክስ እንቅስቃሴ ከሷ ላይ ታይቶ እንደዛ እንዲሆን ተደርጓል ማለት ነው ከካንጋሮ ታይቶ። ይሄም one of imitating from nature ነው። ኢንጀክሽን ኒድል ቴክኖሎጂ ኮፒድ from mosquito proboscis። ኢንጀክሽን ኒድል የምንለው መርፌ ለምሳሌ ታመን መርፌ ስንወጋ ያቺ የመርፌዋ ጫፍ ወይንም ስለቷ የተሰራችው እንደዛ ስለት እንዲኖራት እንደዛ ሰው እንዳትጎዳ ተደርጋ እንደዛ የተሰራችው ሞስኪቶ ፕሮቦሲስ ወይንም ደግሞ ወባ በሽታ የምትዋጋው የሷ የወባን አፍ በማየት ነው ማለት ነው። ያቺ የኢንጀክሽን ኒድሏ መርፌዋ የተሰራችው። ስምንተኛ የሴንሰር ኤሌክትሪካል ዲቫይስ ኢሚቴትድ ፍሮም ባዮሎጂካል ኒውሮን ኒውሮኖች ነርቭ ሲስተሞች እንዴት እንደተያዙ ታይቶ ስለ ኤሌክትሪካል ዲቫይስ ኤሌክትሪኮችን እንዴት እንደሚሰራት ብዙ ቴክኖሎጂዎች ኤሌክትሪካል ቴክኖሎጂዎች ከኒውሮን ከሰው ኒውሮን ታይተው ተሰርተዋል ማለት ነው። ካቲንግ ሳውስ ኢሚቴትድ ፍሮም ኔቸር ባይ ሻርፕ ቲዝ ኦፍ አኒማልስ። ይሄ መጋዝ ብዙ መጋዞች ጥርሳቸው እንዲህ ያለ መጋዞች ብዙ መጋዞች ከስለት ያላቸው እንትኖች ተሰርቷል ማለት ነው። ስለት ያላቸው እንስሳቶች ከነሱ ታይቶ ይሄ መጋዝ ተሰርቷል። ለምሳሌ እንትንም ብናይ ለምሳሌ አዞን ብናይ ጥርሱ እንዲህ ነው። ከሱም ታይቶ ይሄ መጋዝ ሊሰራ ይችላል ማለት ነው። ለጽፈት ይቅርታ። ሲንቴቲክ ቡሌት ፕሩፍ ቨርሰስ ኢሚቴሽን ፍሮም ስፓይን ስሊክ ኦፍ ስፓይደር። አሁንም ከሸረሪት ድር አሰራር ላይ ሲንቴቲክ ጥይት ብዙዎች በውጭ ሀገራት ይጠቀሙታል በደንቡ። ቡሌት ፕሩፍ ወይንም ደግሞ እሱን እላቸው ላይ ካረጉ ጥይት አይመታቸው ማለት ጥይት ቢመታም ያፈናጥረዋል። ከሱ ታይቶ ከዚህ ከስፓይደር ስፒን ሲልክ ኦፍ ስፓይደር ታይቶ ይሄ ቡሌት ፕሩፍ ኢሚቴት ተደርጎ ተሰርቷል ማለት ነው። ሴራሚክ አሁን ሴራሚክ ከምንድን ነው የተሰራው? ክራክ ሬዚስታንስ ሼልፊሽ ኤግዞስኬሌተን ሼልፊሽ ኤግዞስኬሌተን ወይንም ደግሞ የሼልፊሽ ኤግዞስኬሌተን ላይ ታይቶ ሴራሚክ ወይንም ደግሞ የሱ ቆዳው ኳኳ ሚሊ ጠንከር ያለ ከሱ ተሰርቷል። ሮቦቲክ አርም ዋዝ ኢሚቴትድ ፍሮም ኤሌፋንት ትራንክ ከኤሌፋንት ወይንም ደግሞ ከዝሆን ትራንክ ኩምቢ የሚባለው ነው በኦሮምኛ። ከዝሆን ትራንክ ተሰርቷል። የሮቦቲክ አርም የሮቦት እጅ ከዚህ ማለት ነው። ከዚህ ታይቶ የሮቦት አርም ወይንም እጅ ተሰርቷል ማለት ነው። በዛሬው ትምህርታችን ቴክኖሎጂዎች እንዴት ኢሚቴት እንደሚደረጉ አሁን የምንጠቀምባቸው ቴክኖሎጂዎች እንዳሉ ከኔቸር ወይንም ከተፈጥሮ እንደተኮረጁ ኢሚቴትስ እንደተደረጉ አይተናል። በሚቀጥለው ደግሞ ባዮሎጂ እንደ ቴክኖሎጂ የሚለውን ይዤላችሁ መጣለው። ሰብስክራይብ እያደረጋችሁ ተከታተሉ።